ሰላም ስለ ጤና እንማማር። ሁሉ ሰላም ሁሉ መልካም ጥሩ ኦኬ። ሶ አሁን የምናየው ስለ ሰብኮንጃክቲቫል ሄሞሬጅ። ይሄ የምታዩት ቀይ ነገር ሰብኮንጃክቲቫል ሄሞሬጅ ይባላል። ማለት ኮንጃክቲቫ የምንለው ከዚህ በፊትም ዲስከስ እንዳደረግነው ከላይ ያለ ከነጩ ፓርት ከፍ ያለ ትራንስፓረንት የሆነ ስትራክቸር ሲሆን ወይራስ ነጩ ግን ምንድነው እስከለራ ነው ብለን ተነጋግረን። ስለዚህ በሁለቱ መካከል ያለ ብለድ ቨዝል ካፒለሪ ረፕቸር ሲያደርግ ከሱ የሚወጣው ደም ዲስፐርስ ያደርጋል። እንደዚህ አይነት ሄሞሬጅ የደም መፍሰስ ያጋጥመናል ማለት። ስለዚህ ምንድነው ኮዙ ምክንያቶቹ ምንድነው ብለን ስናይ አንደኛ ትራውማ ሊሆን ይችላል፣ ምት ሊሆን ይችላል። ሁለተኛው ደግሞ ሜዲኬሽን የምንጠቀመው አንዳንዴ ይሄ የደም ማቅጠኛ ምናምን ሲባል ሰምታችሁ ከሆነ ዋርፋሪ የሚጠቀሙ ሰዎች ሰሟታ አንዳንዴ ሊያጋጥማቸው ይችላል ማለት ነው። ሌላኛው ደግሞ ሲስተሚክ ዲዚዝ ላይክ ሃይፐርቴንሽን ከፍተኛ የደም ግፊት ያለባቸው የስኳር ታማሚዎች፣ ብለድ ዲስኦርደር ላይክ ሄሞፊሊያ ሲባል ሰምታችሁ ከሆነ እነዚህ አይነት ኬዝ ያላቸው እንደዚህ አይነት ሰብኮንጃክቲቫል ሄሞሬጅ ሊያጋጥማቸው ይችላል ማለት ነው። ሌላኛው ኮዝ ደግሞ ከፍተኛ የሆነ ፕሬሸር ነው። ለምሳሌ ኃይለኛ ቮሚቲንግ ሲኖር ማስታወክ ማለት ነው። እንደገና ስናስነጥስ ከፍተኛ የሆነ ማማጥ፣ እንደገና ደግሞ ይሄ ሊፍት ስናረግ ክብደት ከፍተኛ የሆነ ክብደት ከአቅም በላይ በምናነሳበት ጊዜ እንደዚህ አይነት ሰደን የሆኑ ረፕቸሮች ብለድ ቨዝል ረፕቸሮች ሀፕን አድርገው ሰብኮንጃክቲቫል ሄሞሬጅ ሊፈጠር ይችላል ማለት ነው። አንዳንዴ ኢንፌክሽንም ላይክ ቫይራል ኢንፌክሽን ሄርፐስ ሲምፕሌክስ የሚባል ስፖንታኒየስሊም አንዳንዴ እንደዚህ ብለድ ቨዝል ረፕቸር ሊያደርግ ይችላል። ስለዚህ ሰብኮንጃክቲቫል ሄሞሬጅ ሀፕን ሊያደርግ ይችላል ማለት። ስለዚህ ኮዙን ካየን ትሪትመንቱ ምንድን ነው? ብዙም ጎጂ አይደለም። በራሱ 2 ሳምንት 3 ሳምንት ብለዱ እነዚህ አብዞርብ ያደርጋል በሰውነታችን ማለት ነው። ስለዚህ ብዙም ሜዲኬሽን አያስፈልግም። ኮልድ ኮምፕረስ አንዳንዴ ኮልድ ቀዝቃዛ ነገር እንደዚህ በማድረግ ዲስፐርስ እንዲሆን እናረጋለን እንጂ ብዙም ጉዳት አያመጣም። ነገር ግን ሪከረንት በተደጋጋሚ የሚመጣ ከሆነ ኮዙ ምንድን ነው የሚለው መለየት ያስፈልጋል ማለት። ቅድም እንዳወራ ነው ከፍተኛ የሆነ የደም ግፊት ከሆነ ደም ግፊቱን መቆጣጠር ያስፈልጋል። ስኳር ከሆነ እሱን የሚጠቀሙት መድኃኒት እንደ ዋርፋሪ ምናምን ከሆነ ከሐኪም ጋር በመነጋገር እሱ ጋር ማስተካከያ እንዲደረግ እንደዚህ በማድረግ ሰብኮንጃክቲቫል ሄሞሬጅን ኮንትሮል ማድረግ ይቻላል ማለት ነው። ሶ ይህን ይመስላል። ቀጣይ ግን እነዚህ ከዚህ በፊትም ሊድ ላይ የአይን ቆብ ላይ የተነጋገርናቸው አይደለ? ስለ ቲዩመር ተነጋግረናል። ስለ ሲስት ኤንድ ቲዩመር። ሲስት ማለት እዚህ ጋር መታየት ይሄ ደርሞይድ ሲስት ይባላል። ሲስት ማለት ፍሉድ አኮሙሌሽን ሲሆን ነው። አንዳንዴ ኮንጀኒታል ይሆናል፣ አንዳንዴ ሰርጀሪ የተሰራላቸው ሰዎች እንደዚህ ሲስት ፍሉድ አኮሙሌሽን ሊኖር ይችላል። ወይራስ ቲዩመር ግን ማለት ማስ ነው፣ ያለ የማያስፈልግ ማስ። ስለዚህ ያ ቲዩመር ደግሞ ከዚህ በፊትም ሊድ ላይ እንደተነጋገር ነው ቤናይን ሊባል ይችላል፣ ማሊግናንት ተብሎ ሊከፈል ይችላል። ቤናይን ከሆነ ኮንፋይንድ የሆነ አንድ ቦታ ነው፣ ብዙም ፕሮግረስ የማያደርግ ነው፣ ፔን የሌለው እንደዛ ሲሆን፣ ማሊግናንት ግን ከፍተኛው ጎጆ ነው፣ በጣም በፍጥነት የሚሰራጭ ነው፣ አጀሰንት የሆኑ ስትራክቸሮችን ሊጎዳ የሚችል ነው፣ ፕሮግሬሽኑ ከፍ ያለ ነው። ይሄውን ስኳመስ ሴል ካርሲኖማ ይባላል። ማሊግናንት ነው፣ ባንዴ ዲፊውዝ የሚያደርግ ነው። ስለዚህ ትንሽ የሆነች ማስ ኖራ 2-3 ቀን ፕሮግረስ የሚያደርግ ከሆነ በፍጥነት ወደ ክሊኒክ መምጣት ያስፈልጋል። ምክንያቱም ምን ሊሆን ይችላል? ካንሰሪየስ ሊሆን ይችላል፣ ሜታስታሲስ ፕሮግረስ የሚያደርግ ሊሆን ስለሚችል ይሄ ደግሞ ከፍተኛ ጉዳት ሊያመጣ ይችላል። ስለዚህ ሜዲኬሽኑ ትሪትመንቱ ምንድን ነው? ህክምናው ለቤናይን ሲሆን ባለበት መተው ነው፣ ፎሎ ማድረግ ሲሆን፣ ለእነዚህ ግን ኤክሲሽን ያስፈልገዋል። እንደገና ኬሞቴራፒ፣ ራዲዮቴራፒ፣ የካንሰር ትሪትመንት ያስፈልገዋል። ቶሎ መድረስ ውጤቱን ቆንጆ እንዲሆን ያደርገዋል ማለት ነው። ይሄ ደግሞ ኮንጃክቲቫል ኔቨስ ይባላል። ይሄ ፒግመንት ነው። ይሄም አሁን ብዙም ቤናይን ነው፣ ምንም የተለየ ጉዳት የሚያመጣው ነገር የለም። እንደዚሁ ነው የምናየው። ግን ኮስሞቲካሊ ሳምበዲ ከደበረው ኤክሳይዝ ልናደርግ ሊነሳ ይችላል እንጂ ብዙም ጎጂ ነገር አይደለም። ስለዚህ ቤናይን የሚባሉት ጎጂ ነገር አይደሉም። ነገር ግን ማሊግናንት የሚባሉት ፕሮግረስ የሚያደርጉ ስለሆነ ትንሽ ማስኖሮ 2-3 ቀን እንደዚህ ቶሎ ፕሮግረስ የሚያደርግ ከሆነ እድገቱ የሚጨምር ከሆነ ወደ ክሊኒክ በፍጥነት መምጣት ያስፈልጋል ማለት ነው። ለዛሬ ያለኝ ይሄ ነው። በቀጣይ ሴሽን እንገናኛለን። ላይክ ሼር ማድረግ አይዘንጋ። አመሰግናለሁ።